جماله يا جماله تقادر يا جماله كوي كوي السي ورقي هزبي ورقي حزبنا ورقي حزبنا ورقي ورقي النادي السلام عليكم ورحمة الله وبركاته ودنا يتودداتو تولد ኢትዮጵያን ብሄር ብሄረሰቦች ያገሬ ልጆች ሁላችሁም በአጠቃላይ እንዴት ናችሁ ሰላም ናችሁ ሰላማችሁ ብዝዝት ይባልልኝ ለክርስቲያን ወገኖቼ ሰላም ጤና ይስጥልኝ እንደምን አላችሁ ክቡራትና ክቡራን ከላይ ሰላም አለይኩም ለምትሉ ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ ይሄን መልእክት የሚደርስልኝ ለማን ነው ጽፌላችኋለሁ ለሊያ ጀዋር አንቺ ሸለመጥማጥ የሸለመጥማጥ ልጅ ጀዋር ባንቺ አፍ ሚንቋሸሽ ባንቺ አፍ ሚሰቀጥ ባንቺ አፍ የጆሃር ምንነት ምትነግሪው አይደለሽም አንቺ ከብት በተለይ የወለኔ ታጋይ እኔ ስሜ ሐስና ሽፋ ነው የወለኔ ታጋይ ያልኩበት ብሄሬን ለማስተዋወቅ ነው እንጂ ስም አለኝ አንቺ ድቃላ ጀዋር አባቢያ ጀዋር ልብኩያ እንወደዋለን ያለሽ አይደለም የቆርቆሮ ቴሌቪዥን ቀርቶ እንደዚህ ከመዳብ ከወርቅ የተሰራ ቴሌቪዥን እናስገባለታል ማን ቄሮ ሳይሆን የሚወዱት ከልብ የሚወዱት ተመልካቾቹ ቄሮ አይደለም ቄሮ ተጋዳ ላይ ነው ምን እንዴት አርጌ እንደምነግርሽ እንዴት አባሽ አላቀም አንቺ ገላሽን በመቸርቸር የምትኖሪ ዲቃላ ያውልሽ እናትሽ በዚች አንሶላ ጠቅልላ እዛ ጣለችሽ የት ነው ጎጃም በረንዳ ታቀለሽ ጎጃም በረንዳ ተወልደሽ ያደግሽ እዛ በረንዳ የበረንዳ ልጅ ነሽ አንቺ ዲቃላ ጆሃርን አታቂው ጆሃር ሙር ጭንቅላት ያለው ነው ጆሃር ያለሽ ጆሃር ቄሮ ብሎ በቄሮ በከፈተው ስሙ ጠቅላላ ብሄር ብሄረሰቦችን ያስተዋውቃችሁ እናንተ ማናችሁ ጎጠኞች እንዳንቺ አይነት ሸለመጥማት ገላቸው የቸረቸሩ የሚኖሩ ሰዎች ገባሽ እኔ ያስለቀሰኝ ማን ነው ትላንትና ማዳም ብሯ ከልከላት ነው ያልሽው አንቺ ሸለመጥማት ማዳሜ ብር አትከለክለኝም ወረበልን በር ከልክላኝ ሳይሆን እኔ የወንድሞቼ ደም መፍሰስ አሳዝኖኝ ነው እንጂ ማዳሜ እንደዚህ ብር ትሰጠኛለች እኔ ወረበልን የኢትዮጵያ 100,000 ተከልክዬ ኤምባሲ ሂጄ እንኳን አላመለከትኩም አንቺ ድቃላ አይደለም ኮንትራት ቤት ስሰራ ቀርቶ አሁን በነፃነት በራሴ ቪዛ አሰርቼ ቀርቶ ልንገርሽ አሁን በራሴ ቪዛ ሰርቼ የምኖር በነፃነት የምኖር ልጅ ነኝ እኔ አንቺ ዲቃላ የኢትዮጵያ 100,000 ብር ኮንትራት ስሰራ ተበልቼ ወጥቼ እንኳን ግን ኤምባሲ ፓስፖርት ላሳድስ ኤምባሲ ሂጄ ያልተናገርኩ ልጅ ነኝ በቆማጣ አንድ ጣት ብርቅ ነው አሉ ላንቺ ሳንቲም ብርቅሽ ነው እኔ የኢትዮጵያ ወንድሞቼ ደማቸው ሲፈስ ያመኛል አንቺ ዲቃላ የዲቃላ ልጅ ወራዳ ሴትነትሽ የማታቂ ከብት አንቺ መሐመድ ከድር ምታንቋሽሽበት ህሊና የለሽም አንቺ ዶማ
አንቺ በረንዳ ላይ ተወልደሽ ያደግሽ ነው። ጁሃር ሀያቲ ጁሃር ይኸውልሽ ልንገርሽ፣ ጁሃር ሳይፈታ የዛች ሀገር የመጨረሻ ሀገር ይሆናል። እንግዲህ በግልጽ ልንገራችሁ፣ አንድ የቄሮ ሲመጣ ያልሽው ልንገርሽ ላንቺ ነው ይሄ። አንድ ቄሮ ሲመጣ ምን ነበራችሁ? ቄሮ ሲመጣ ሊገድልህ ሊገድልህ እንደመጣ አውቀህ ቀድመህ ግደለው እንዳልሽውላ እኔም ለብሔር ብሔረሰቦችን አስጠነቅቃቸዋለሁ። ብሔር ብሔረሰቦችን አንድ ልንገርሽ፣ ቄሬ የሚገደልበት ወይም ደግሞ የሚታሰርበት የሚሰቃይበት አላማ እንደሌለው ጠንቅቄ እነግርሻለሁ። ጁሃር መሐመድን አሳስሩ፣ በቀለ ግርባን አሳስሩ፣ አጫሉን ተገድሎ ኢትዮጵያ ያቺ ደም የጠጣች ኢትዮጵያ እኛ ብሔር ብሔረሰቦችን እንደማንፈልጋት ልንገርሽ። አንቺ ድቃላ፣ አንቺ ጁሃር መሐመድ ይኸውልሽ፣ የጁሃር ተከታዮች ጁሃርን የምንወደው ሰዎች እኛ ይኸውልሽ እንዳንቺ የበሰበሰው ውሃ ጠጥተን ሳይሆን እንደዚህ ጁስ እየጠጣን ማውራት እንችላለን። አንቺ ድቃላ ሊያ ላንቺ ነው። አንቺ ድቃላ ብስብስ፣ አንቺ ግማታም። እኔ ሐስና የወለኔዋ ታጋይ እኔን የመናገር መብት ህሊና ዲሞክራሲ መብት የለሽም፣ አልፈቅድልሽም። ገባሽ? ጁሃር ደግሞ የወርቅ ቴሌቪዥን ይገባለታል። የወርቅ ቴሌቪዥን በወርቅ የተሰራ ቆርቆሮ አይደለም፣ በወርቅ የተሰራ ቴሌቪዥን እናስገባለታል። ቄሮ ወይም ደግሞ ቄሬ ሳይሆን የሚደግፉት ደጋፊዎቹ የህዝብ ይኸውልሽ፣ የህዝብ ትንሽ የለውም ያለ ማን ነው? ጀዋር አባብያ ጀዋር ልብኩያ አይ ላቭ ዩ ሶ ማች። አንቺ የከብት ልጅ ጎጠኝነትሽ እዛው፣ አንቺ ባውለበለብሽው ምላስሽ እዛ ያሉ ምስኪን የአማራ ህዝብ ግን አታስጨርሲ። አንቺ ድቃላ ሸርሙጣ፣ የሸርሙጣ ልጅ። እኔ ልንገርሽ ሂጃቤን ይሄን ንግግር እንደሚነቅፈው ግን አውቃለሁ። እንዳንቺ አይነቱ የከብት ልጅ ግን እንድናገረው ግን ያስገድደኛል። ገባሽ? እኔ ኢትዮጵያውያን ሁኑ አንድም ብሔር አንድም ተወላጅ ግን እንዲገደል እንዲሞት ፍላጎቴ አይደለም። አንቺ ገደል ፍለጥ ባልሽው ምስኪን የአማራ ህዝብ ግን ይሞታል። እዛ ጋር አንቺ ከብት ገላሽን በመቸርቸር ገላሽን በመሽጠት የኖርሹ የትማባሽ ብትገቢ ግን ትወጫታለሽ። ገባሽ? እዛ ቁጭ ብለሽ ሶፋ ላይ ቁጭ ብለሽ የበሰበሰ የሃይላንድ ውሃ ከመጋተሽ በፊት እዛ የወንድሞችሽ መሞት ያሳዝንሽ። ገባሽ? ሌላ አንቺ የጋላ ደጋፊ ላላችሁ፣ አዎ የጋላ ደጋፊ ነን ስላችሁ እንደዚህ የሳምፑ ጋላን ደገፋለሁ። ጋላ ገና ይገዛሃል እያንዳኝ ለምትሰድበኝ አጠቃላይ። ገባህ? እኔነቴን ልንገርህ፣ እኔ የኔ ደም ማፍሰስ ትችላላችሁ። የኔ ደም እንደፈልጋችሁ እንደዚህ ዘልዝላችሁ ለአሞራ መስጠት ትችላላችሁ። በኔ ደም የወለን ህዝብ ነፃ ይወጣል። በኔ ደም የደቡብ ህዝብ ነፃ ይወጣል። ካሁን በኋላ ባርነት የለም። አንድ ነፃነት፣ አንድ ባርነት። ታግለህ ነፃነት ከማግኘት ታግለህ ደምን ከማፍሰስ ይሄንን ከመቆጠብ ደም ከማፍሰስ ተቆጠብ። አንድ ነፃነትን ትመርጣለህ፣ አንድ ትታገልና አገሪቷን ሰላም ታደርጋለህ። ሊያ ይኸውልሽ እኔ ኢትዮጵያዊ ነኝ። ደሙን ሲፈስ ኢትዮጵያውያኖች ደማቸው ሲፈስ ማየት አልፈልግም። አገር የሚረከቡ ወጣቶች ሲረክፉ ህሊናዬ ያመኛል። አንቺ ሸርሙጣ፣ የሸርሙጣ ልጅ። ገባሽ? በመናገር አላፍርም። እኔ የሚያሳፍረኝ ምን እንደሆነ ታውቂያለሽ? አንቺ ከብት የሚያሳፍረኝ ተጋደሜ ስሸረምጥ ብቻ ነው። ገባሽ? እኔን አታውቂኝም። እኔ ስሜ ሐስና ሽፋ ነው። የአባቴ ስም ሽፋ፣ በኒካ የተወለድኩ በሐላል መንገድ ኒካ አስሮ የተወለድኩኝ አባ እናቴ ብላ አውጥታ ስትጥለኝ ሐስና የተባልኩኝ ነው። ትርጉሜ ልንገርሽ፣ ሐስና ረበና ሃቲና ፊዱና ሐሰነተ መክፊራ ኺራቲ ሐሰነተ ወቂል አዛበናር የምርቃት ልጅ ማለት ነው ሐስና ማለት። አንቺ ከብት እንዳንቺ ባንሶላ ተጠቅልዬ እዛ በረንዳ ያልተጣልኩኝ ልጅ ነኝ እኔ። የወለኔ ታጋ ያልኩኝ የተጨቆነ የብሔሬ ስም ማስተዋወቂያ ነው። ገባሽ? የኔ ስም ለመጥራት ይከብድሻል። የኔ ስም ጠርተሽ
በቄሮ ልጆች ልትታወቂ ጨብጨብልሽ። መሐመድ ከድር ተጎዲን ጎጠኛ ያልሆነው የስልጤ የደቡብ ህዝብን ያነቃው ወንድሜ እሱን ጠርተሽ አንቺ እንትን ልትይ አንቺ ኪሳራ ባዶ አውቶቢስ ገባሽ? ባዶ አውቶቢስ ነሽ ገባሽ? ይልቁን የኢትዮጵያ ህዝብ ያ ምስኪን ህዝብ ውሃ የሌለው ህዝብ አሁን መንገድ ይዘጋል፣ ማብራት ይቆረጣል፣ ሁሉ ነገር ሲዘጋጋ የታባሽ የዛኔ ህዝብ ሲያልቅ አንቺ ምን ልትሆን ነው? እዛ ሃይላንድ ውሃሽን ይዘሽ እየተጋሽ ምስኪን ልታስጨርሽ። ካሁን በኋላ የአንድ ብሔር የበላይነት እንደማይኖር ግን እኔ ላንቺ ለዛች ለደብተራ ልጅ ለበረንዳ አዳጊ ልጅ አባት እናቶሽን የማይታወቁ ዲቃላ እኔ ላንቺ ነግርሻለሁ። ገባሽ? ካሁን በኋላ የብሔር ብሔረሰቦችነት እኩልነት ሳይከበር ኢትዮጵያ ሰላም እንደማትኖር እርግጠኛ ሁኚ ነው የምነግራችሁ። ካሁን በኋላ ደቡብ ላይ ያላችሁ 56 ብሔር ብሔረሰቦች እድሜ ልክህ ወይ ባርነትን ትመርጣለህ ወይ ከቄሮ ጋር ተሰልፈህ ነፃነትህን ታገኛለህ። ከሁለት አንዱ ትመርጣለህ። አንተ ትንሽ ነክ ትልቅ ነክ እየተባለ ወይኔ እቺ የጽንፈኛ የጎጠኛ የምታስተናግድ ልትሉን ትችላላችሁ። ጽንፈኛ አይደለሁኛ። ነፃነቴን እፈልጋለሁ። ወንድሞቼ እንዳይሞቱ እፈልጋለሁ። ጁሃርን እንዲፈታ እፈልጋለሁ። ሌላ ጁሃር አማራ ክልል ወስዳችሁ እሰሩት ለምትሉ ጽንፈኞች እናንተ የደም ሐራራ ደም በመምጠጥ የምትኖሩ ከብቶች አጫሉን ደፋችሁት። ጁሃር ሐምዛ ቦሮና በቀለ ግርባ ታስረው እንደገና ደቡብን አስነቃችሁ። እንደገና ምን እንዴት ነበር የምታደንቁት የኢትዮጵያ ህዝብን? እናንተ ጽንፈኞች፣ እናንተ ጎጠኞች አዳምጡ። እዛች ምድር እውነት ትወዳታላችሁ? ብሔር ብሔረሰቦች እውነት ትወዳላችሁ? እውነት ኢትዮጵያዊነት እናንተ እውነት ስለ ኢትዮጵያ ነው የምታምኑት? በኢትዮጵያ ነው የምታምኑት? እስኪ የአማራ ሙስሊም እህት ወንድሞቼ ሆይ መስጊድ ላይ ሲቃጠል 4 መስጊድ የሞጣ መስጊድ ሲቃጠል የት ይሄ ምንድነው? ይሄ የመንግስት ነው የምንድነው ቅብርጥር ሰው ነው የሚሉ ሚዲያዎች የመስጊዱ ምንነት ቀድሞ ደረሰላችሁ ወይስ ጁሃር መሐመድ? ማን ነው ጎጠኛ? አገር አፍራሹ ማን ነው? ጁሃር ነው ወይስ እነኚህ ጽንፈኞች? ብሔር ብሔረሰቦች ለራሳችሁ ስትሉ ንቁ፣ ለራሳችሁ ስትሉ ታገሉ፣ ለራሳችሁ ስትሉ አገሪቷን ሰላም አስፍኑ። ያለዛ ደም የጠጣች ኢትዮጵያ ከእንግዲህ አትኖርም። ድሮ ትላንትና ያለቀስኩ ነገር ያለ ዛሬ እየሳቅኩኝ ነው ማስረዳክ። ገባ? ድሮ ቀይ ባሪያ ጥቁር ሻንቂላ የተባለ የኦሮሞ ቄሮ አይታረድም፣ ምላሱ በወስፌ አይጨቀጨቅም፣ ሰው ነው። ገባ? ብሔር ብሔረሰቦች ማንነታችሁ አይሰጣችሁም። እናንተ ትንሽ ናችሁ፣ እናንተ ምንድናችሁ ተብላችሁ ተነቃችሁ። አገር የሚፈርስበት ነገር የለም። ከታገልክ ዲሞክራሲ መብትህ ለማምጣት ትታገላለህ። ያለዛ ግን የሚያወራውን አናቱ እያሉ እየፈረካከሱ ዝም በል ይሉሃል፣ በመሳሪያ ያስፈራሩሃል። ገባህ? ግን እዚህ ጋር አውቀህ ንቃ። መታገል ካለብህ መታገል ነው። ዲሞክራሲ መብት ማምጣት ካለብህ ዲሞክራሲ መብት ነው ማምጣት ያለብህ። እዚህ ጋር አምበርገር የበላ ጁስ እየጠጣ ጭንቅላትን ሲያፈርሱልህ ካንተ ጋር አላፈረሱልህም። አንድ ነገር እነግርሃለሁ ወገኔ፣ እኔ የደቡብ ህዝብ የኔ ስጋ ዝልዝል አድርጋችሁ ጎጠኞች ናቸው ማለት ዝልዝል አድርጋችሁ የደቡብ ህዝብን ነፃ አውጡልኝ። የኔ ህይወት አሳልቃችሁ እኔ ለእህቶቼ የኔ ህይወት አልቆ እያማጡ የሚሞቱ እህቶቼ
ነፃ እንዲወጡ ሐኪም ቤት እንዲያገኙ መስመር እንዲኖራቸው መኪና በራቸው ድረስ እንዲያራግፋቸው ትምህርት ቤት እንዲሰራላቸው ህፃናቶች ተምረው ጭንቅላታቸው ምሁር እንዲሆን እፈልጋለሁ። እኔ የኮኪር ገደባሎ የጉታዘር የወለኒ ልጅ ነኝ። ተግባባችሁ? ስለዚህ ጁሃር መሐመድ ጎጠኛ ጽንፈኛ ሳይሆን ትክክለኛ በብሔር ብሔረሰቦችነት ሁሉም ብሔሮች በኩልነት የሚያምን ጀግና መሪ ነው ለኔ። እንዴ የብሔር ብሔረሰቦችነት የኩልነት በኩልነት ያየማን ነው? ጁሃር። የብሔር ብሔረሰቦች ድምጻቸው አልተሰማ ያለ ማን ነው? በቀለ ግርማ የኢትዮጵያ ህዝብ ምን ተፈልጎ ምን አጣ ያለ በቀለ ግርባ ነው ተጠይቋል። ስለዚህ ጽንፈኛው ማን ነው? እንግዲህ ጎጠኞች፣ እከካሞች፣ ቆማጣዎች፣ የድሮ ስርዓት ናፋቂዎች በጠራራ ፀሐይ አንሶላ ለብሰው የመጡ የጽንፈኛ ልጆች ናቸው። እዛ የሚኒሊክ የሰፋሪ ልጆች እናንተ በሃያ የመጣው ሚኒሊክ የናንተ የዛ ዲቃላ ናችሁ። እንደዚህ አሁን ኢትዮጵያ የምታባሏት ያለችሁ ከእንግዲህ ልንገራችሁ፣ ከእንግዲህ ኢትዮጵያ አገሬ ተብሎ የሚዘፈንላት አገር ሳትሆን ምንፈልገው እኛ ብሔር ብሔረሰቦች በኩልነታቸው እምነታቸው ተከብሮ ማንነታቸው ተከብሮ ብሔሮችን ተከብሮ ተከባብረን ስንኖር አብረን እንኖርባታለን። ያለዛ ተያይዘን ገደል እንገባታለን። ተባላ ያልኩ አይደለም፣ ሰላም አስፈን ነው ያልኩ። ወጣት ተምሮ አገር የሚረከብ በሚረክፍበት ሰዓት ጽንፈኝነት፣ ጎጠኝነት አንበርገርህን ያሳበጠው ሆድክ በክላሽ በጥይት አናቱ ፈረካክሰ ከምትጥል የብሔር ብሔረሰቦችነት የጭቁኖች አባት ጁሃርን ታስሮ የታፈኑ ድምጾችን ይፋ ያደረገው ጁሃር አሳስረክ እኛ ዝም አንልክም። የመንግስት የበላይነት እናከብራለን። ጁሃር የታሰረ ብሔር ብሔረሰቦችን አቅፎ ስለያዘ ነው። አመንክም አላመንክም ወደድክም ጠላህ አንድ ባሪያ ትሆናለህ። ሁለት ነፃነትን ይዘህ በነፃነት ወጥተህ ትገባለህ። ቄሮ በታገለው አንተ ቁጭ ብለህ ከርስህን እየሞላ አትኖርም። ብሔር ብሔረሰብ በተለይ መንገድ ከተዘጋ 56ቱ የደቡብ ህዝብ የትማባት ገባ 56ቱ እኛ ያለነው ደቡብ ኢትዮጵያ ውስጥ ስንት ብሔር ብሔረሰብ ነው ያለው? 86 ብሔር ብሔረሰቦች አሉ። ቢኖርም እኛ ያለነው 56ቱ ብሔር ብሔረሰብ ደቡብ ውስጥ ነው ያለው። አሁንም ልንገራችሁ የጉራጌ ተወላጅ ልጆች፣ የቀቤና ተወላጅ ልጆች፣ የስልጤ ተወላጅ ልጆች፣ የወለኔ ተወላጅ ልጆች በአጠቃላይ የተለያዩ ብሔር ብሔረሰብ ያላችሁ ልጆች እናንተ ክልል ጠይቃችሁ ክልል ያልተሰጣችሁ፣ ነፃነት ጠይቃችሁ ነፃነት ያልተሰጣችሁ ብሔር ብሔረሰቦች ቄሮ ሲታገል፣ ቄሮ ደሙን ሲያፈስ፣ ቄሮ ሲታረድ፣ ቄሮ ሲታሰር፣ ቄሮ ግንባሩ ሲደፋ አንተ አብረ ከጎኑ ካልቆምክ በብሔር ትልቅነት የሚያምኑ ጎጠኞች እየረገጡ ትኖራለህ። ድምጽህ የሚያስተጋባልህ አይኖርም። ከእንግዲህ የሚደፋ አካል አይኖርም። የሰው ህይወት እንደ የወረደ እንደ የዘቀጠ ምታይ ጽንፈኛ ካለ ኢትዮጵያ እንደዚህ የምታስደናግድባት አገር አትኖርም። ቆሻሻ የዘቀጣችሁ የደብተራ ልጆች እናንተ ቆሻሻ ናችሁ። በተለይ የተለያየ አገር ሆናችሁ የአገር ህዝብ ሲበላ ይሄ ጋላ ነው ገዳይ፣ ይሄ ጋላ ነው ሜንጫ፣ ይሄ ጋላ ነው እንደዚህ የሚያደርግ የምትል ሸለመጥማጥ ሁላ ጋላ ገና ይገዛሃል። እመነኝ የማያልፍ ቀን የለም። ስለዚህ አንቺ ሊያ አመንሽም አላመንሽም እኛ ኢትዮጵያኖች ካልሽ ብሔር ብሔረሰቦች ከናሽ ባናትሽ ይኸውልሽ እናትሽ በጣለችሽ ማህፀን ውስጥ እንደገና ወደ ሰማይ ኮርጉሮሽ ትገቢያለሽ፣ ወደ ሆዷ ትገቢያለሽ። ገባሽ?
ህዝብ ለህዝብ አባልተሽ ብሔር ለብሔሮች አቆራርጠሽ ያንድ ጎጠኝነት ምልክትሽን ይዘሽ ምትመጪ ከሆነ ካለሽበት ተወልውለሽ ትወጪያለሽ። ተግባባን? ስለዚህ መሐመድ ከድርን ጎጠኛ አይደለም። መሐመድ ከድር ተጎዲን የስልጤ ጀግና ወንድሜ ጎጠኛ አይደለም። አማራ ክልል ውስጥ ሲጮሁ የአማራ አባቶች እያለቀሱ ነው ብሎ ድምጹን ያስተጋባ በፎቶ እያሳየ የተናገረ ማነው? መሐመድ ከድር ተጎዲን ነው። አንቺ ሸለመጥማጥ፣ አንቺ የሴት አዳር ልጅ ባንሶላ ተጠቅለሽ የመጣሽ በክት ቅማልሽን ስታራግፊ እዛ እከክሽን ስታራግፊ እኛን ለመስደብ በቅተሻል። ቄሮ ለማንቋሻሽ በቅተሻል። አንቺ የመጣሽ እኮ እቺን አንሶላ ለብሰሽ በዚህች አንሶላ ተጠቅልለሽ እኮ ነው ፊንፊኔ የገባሽው። በፊንፊኔ በቄሮ መሬት እከክሽን አራክፈሽ ስታበቂ በቆማጣ አንድ ጣት ብርቅ ነው አሉ። ቆማጣሽን ስታራግፊ ዘሮችሽ እኮ እንዳለ ቆማጣ ናቸው፣ ጥፍር የሌላቸው። ሊያ አንቺ ገባሽ? ልክልክሽ ነው የምነግርሽ። በጠራራ ፀሐይ ብርድ ልብስ የሚለብስና ድሬቶ ለባሽ ሀገር አይመራም። ሀገር ወይም አንቺ የማንም በንጋሌና ህንድ ትራፊ እንዳይመስልሽ ኢትዮጵያ ወይም ኢትዮጵያ የኔና ባለ እንዳይመስልሽ። ኢትዮጵያነታችን ሁሉም እንወደዋለን። ወንድሞቻችን እንዳይረግፉ እንዳይሞቱ እንፈልጋለን። አንቺ ከብት የእህትሽን የጓደኛሽን ባል ቀምተሽ እዛ የት ነው ሊያ ያለችበት ሀገር ጻፉልኝ ማዚጋ በፊት የአረብ ገረድ ነበርሽ። የአረብ ገረድ የአረብ ዲቃላ ነበርሽ እኮ የአረብ ግርድና ነበር። ከግርድና ወጥተሽ አሁን ያለችበት ሀገር ጻፉልኝ። አሁን የሄደችበት የጓደኛዋ ባል ቀምታ የሄደችው ቀን ባሏ ስራ ሲሄድ ገለዋን እየቸረቸረች ትኖራለች። ገለዋን እየቸረቸረች ትኖራለች ባሏ ሲሄድ። እንደገና ማታ ማታ ደግሞ ባሏ ያቅም ከሷ ገጋደማል። የጓደኛዋ ባል ሰርቃ ነው የገባችው። የት ጻፉልኝ በአላህ። ስለዚህ ኦሮሞ ሲሞት እኔም አብሬው እሞታለሁ። የጉራጌ ተወላጅ ልጆች ልንገራችሁ፣ ዛሬ እውነታውን ነው የምነግራችሁ። በፊት እኔና እናንተ እንደተጣላን እንደተናከስን ሳይሆን በድሮ ጊዜ አጼ ሚኒሊክ እግሩ ያሳጠባችሁ የነበራችሁ የጉራጌ ልጆች አዳምጡኝ። ከዛ ከብሔር ብሔረሰቦች ለማናከስ ከብሔር ብሔረሰቦች ለማጣላት ብሔር ብሔረሰቦች ጸፍልቆ የሰጣችሁ አጼ ሚኒሊክ አሁን ደቡብ ውስጥ ያሉ ብሔር ብሔረሰቦች ተነስተው ማንነቴ ብሎ የተጠየቃችሁ የጉራጌ ልጆች እድሜ ልካችሁ የጉራጌ አስተዳደር በድሎላል እየተባላችሁ ከመኖር ታግላችሁ ነፃነታችሁ ማግኘት የፈለጋችሁትን የክልልነት ጥያቄ እንዲሰጥላችሁ ከፈለጋችሁ በጉራጌነታችሁ ኮርታችሁ እኔ ጉራጌ ነኝ በማለት የማንም አሽከር ከመሆን ትግልህን ማበረታታት። ከእንግዲህ መሞት መኖር ያለ በአንድ አላህ እጅ ስር ነው። ከሞት ከወልክ አላህ በቀደረልህ በጻፈልህ ሰዓት ቤትም ቦታ እንቅፋት መጥቶ እንኳን መሞት ትችላለህ። የተጻፈልህ አይቀርም። ተግባባን? ግን የሰው የበላይነት የለም። ሌላ ደቡብ ውስጥ ያንተ ማንነት ያንተ ዲሞክራሲ መብት ያንተ የእኩልነት መብት ሳይከበር መንግስት ሳያውቅህ ዝም በይ። ጭስ መውጫሽ ዝም ይበል። እኔ ዝም አልልም። እነግርሃለሁ፣ ልክ እነግርሃለሁ። ጎጠኛ ይሁን ኩላ መንግስት ሳያውቅህ የግብር ትቀበላለህ። መንግስት አንተ በገበርከው የግብር አንተን አናትህ ይፈረካክስልሃል። ገበሬው አርሶ ለከተማው እህል እያበላ ከከተማ ጥይት ተተኩሶልህ አንተን ይገሉብሃል። አንተ ባዶ ቂጣ በልተህ አንጀትህን እያረረ ትኖራታለህ። ከተሜው ግን ላንተ አያዝንም። ሐኪም ቤት አያስገባልህም። ትምህርት ቤት የለህም።
አንተ በባዶ መሬት እየተኛ እሱ ባልጋ ፈለል ቢል የደቡብ ህዝብ ተነቃ እንደሆነ ንቃ። አንተ በገበርከው የመሬት ግብር ነው፣ አንተ በለፋህለት ጉልበት ነው መንግስት ጥይት ተኩሶ አንተ የሚደፋበት አንተ የሚገል። ከእንግዲህ የሚደፋ ህዝብ የለም። እኔ ማጣችሁ እንደፈለጋችሁ መስቀል ትችላላችሁ፣ እንደፈለጋችሁ ማንጠልጠል ትችላላችሁ። እኔ በተንጠለጠልኩበት የደቡብ ህዝብ ነፃ ይወጣበታል። እኔ ተንጠልጥዬ እህቶቼ ጥሩ ሐኪም ቤት ይኑራቸው፣ እኔ ሙቼ ህዝቤ ነፃ ይውጣ። ይሄ ነው የኔ ዓላማ። ተከፍሎኝም አይደለም የምሰራ፣ ለነፃነት ነው የምታገለው። ለእህቶቼ ሲያመጡ እንዳይሞቱ ነው የምታገላችሁ። ስለዚህ የጉራጌ ተወላጅ ልጆች ከዛም ከዚህም መሮጥ፣ ማሽቃበጥ፣ ማንጓጣት ይቅርብህ። የጠየቀው ክልል ነው። ብሔርን ጨፍልቀህ ይዘህ ክልል የለም። ከታገልክ በጉራጌነትህ ቆመህ ታግለህ ጉራጌ ሲባል የሥራ ሰው ነው ትላለህ። ባፍ ነው የምታታልለው። የሥራ ሰው ከሆንክ ስራህን ባቋሙ ጉራጌነትህ ባቋም ወጥተህ በጀግንነት ብሔርህን ማስከበር፣ ነፃነትን ማውጣት፣ የጠየቀውን ማገኘት እና ታዲያ አንዱ በሞተበት አገኛለሁ ብሎ ማለት የለም። ከታገለን አብረን መታገል። እኛ ነፃነት እንፈልጋለን። ንፍጥን የምታንጓጥጥ ሁላ አንተ ነህ ንፍጣ ትገማላችሁ። ግማታሞች ውጡ። ግን አልወልካችሁም፣ ታዳምጣላችሁ። እንቅጩ ነው የምነግራችሁ። ስለዚህ በጠራራ ፀሐይ ብርድ ልብስ አንሶላ ለብሰህ መጥተህ አታፍሩም እኮ የኢትዮጵያ የበላይነት ስትሉ። ሲጀመር ኢትዮጵያ ሰማይስ ላይ ሲታይ ግድብሽ ብሎ ቴዲ የዘፈነላት ያ ሰማዩ ላይ የሚታይለት ግድብ አረንጓዴ ቢጫ አርማ ያለበት የቱ ጋር ነው የሚወጣ? እስኪ ትነግረኛለህ? ለኔ ደቡብ ውስጥ እኮ ነው። ፀሐይ መግቢያ ጋር የወጣውን ኢትዮጵያ እናንተ እዛ ሰሜን ውስጥ ፀሐይ መግቢያ ጋር ኢትዮጵያ ስትሉ አታፍሩም? ማፈሪያ ሁላ ወይ እናቴ። እስኪ ለብሔር ብሔረሰቦች ማን ነው 97 ዓመተ ምህረትና 96 ዓመተ ምህረት ናፋቂ ያጼ ሚኒሊክ ቡችላዎች ነፍጠኛ ሲባል ግን አው ነፍጠኛ ማለት እኔ ነኝ ታጣቂ፣ እኔ ነኝ ሰው ገዳይ፣ እኔ ነኝ ሰው በላ የሚሉ ሰዎች ወይስ የሁሉም ብሔር ብሔረሰብነት የሁሉም ነፃነት የሚፈልገው ጆሃር መሐመድ? እስኪቱ ነው ብሔር ብሔረሰቦች ነፍጠኞችን አይደለም ነው። ነፍጠኞች ዛሬ ያውላችሁ ልካችሁ ለነግራችሁ የመጣውን በፊት ይቅርታ ጠይቄያችሁ በህዝብ ፊት ይቅርታ የአማራ ልጆች ይቅርታ ብዬ ጠይቄያችሁ አንቺ የጋላ አሽቃባጭ ጋላ ብር ከፍሎሽ የምትሰሪ ያላችሁ እኮ እኔ አንድም የኦሮሞ ተወላጅ ለኔ 5 ሳንቲም የሚሰጠኝ የለም። እኔ የምታገለው መጮህ ለራሴ ህዝብ ነፃነት ዲሞክራሲ መብት ላጣው 30 ዓመት ታግሎ 30 ዓመት ታግሎ የሱ ወረቀት ፋይል ማስቀመጫው የሆነው የራሴ ህዝብ